የህወሓት የፖሊስና የአርሚ ታጣቂዎች በአዲግራት መሳሪያ ሊማዘዙ ጫፍ ደርሰዋል። በአሁኑ ወቅት በትግራይ ክልል አዲግራት ከተማ ውስጥ በህወሓት የፖሊስና የአርሚ አመራሮች እንዲሁም ታጣቂዎች መካከል እጅግ አስቸጋሪና ከፍተኛ የሆነ ወታደራዊ ጥረት መንገሱ ታውቋል። ይህ በሁለቱ ኃይሎች መካከል የተፈጠረው አለመግባባት በንግግር መፍታት ከማይቻልበት ደረጃ ላይ ደረሰ ሲሆን በማንኛውም ሰዓት ወደ ከፋ የእርስ በርስ ደም መፋሰስና የጦር መሳሪያ መማዘዝ ሊያመራ የሚችልበት ደረጃ ላይ ይገኛል። ለዚህ ታላቅ ውጥረት መነሻ የሆነው ደግሞ ከሳቦ ወደ አዲግራት በመጡት የሻዕቢያ ታጣቂዎች የወደፊት ጣፋ ፈንታ ዙሪያ በሁለቱ ወገኖች መካከል የተፈጠረው ፍጹም የተለየና ተቃራኒ አቋም ነው። በአዲግራት አካባቢ የሚንቀሳቀሱት የህወሓት የአርሚ አመራሮችና አባላት ለየት ያለ ወታደራዊ አቋም ይዘው ብቅ ብለዋል። እነሱ እንደሚሉት ከሳዋ የመጡት የሻዕቢያ ታጣቂዎች ከአርሚው ጋር ተዋህደው በአንድነት መስራት አለባቸው የሚል ጽኑ አቋም አላቸው። ይህ የውህደት ፍላጎት በፖሊሱ በኩል ከፍተኛ የሆነ ተቃውሞ የገጠመው ሲሆን የአርሚው አባላት ግን በዚህ አቋማቸው ላይ በመጽናታቸው ልዩነቱ እንዲሰፋ ምክንያት ሆኗል። በተቃራኒው በቅርቡ የትግራይ ፖሊስ ኮሚሽነር ተደርጎ በህወሓት የተመደበውና ቀደም ሲል የኤርትራ ስደተኞችን በከፍተኛ ሁኔታ በማሰቃየትና በእነሱ በመነገድ የሚታወቀው ይደጎ ስዩም የሚመራው የፖሊስ ኃይል ፍጹም የተለየ አቋም ይዟል። የፖሊስ አመራሮቹ እነዚህ የሻዕቢያ ታጣቂዎች በአዲግራት ውስጥ እንዲቆዩ መፍቀድ ቀደም ሲል በዛላምበሳ ላይ የፈጸሙትን አሰቃቂ ግፍ በአዲግራት ላይ በድጋሚ እንዲደግሙት መጋበዝ ነው በሚል በታጣቂዎቹ በአስቸኳይ ከከተማው እንዲወጡ ትዕዛዝ አስተላልፏል። ይሁን እንጂ የደረሱን መረጃዎች እንደሚያመለክቱት ይደግ ስዩም በሻዕቢያ ታጣቂዎች ላይ እንዲህ አይነት ጠንካራ አቋም ለይስሙላ የያዘው ለህዝብ አስቦ ሳይሆን በኤርትራ ስደተኞች ላይ በፈጸመው በደልና ግፍ የሻዕቢያ ታጣቂዎች ተጠያቂ እንዳያደርጉት ከመፍራትና ራሱን ለመከላከል ካለው ፍላጎት የመነጨ ነው። በአሁኑ ሰዓት በዚህ ጉዳይ ላይ በሁለቱ ወገኖች መካከል የጋራ ስምምነት መፍጠር ሙሉ በሙሉ የማይቻልበት ደረጃ ላይ ደርሷል። የፖሊስና የአርሚ ታጣቂዎች ጉዳዩን በውይይት ከመፍታት ይልቅ እርስ በራስ መሳሪያ ለመማዘዝ ተፋጠው ይገኛሉ። ይህ በአዲግራት ከተማ የተፈጠረው አለመግባባት በቀላሉ የማይታይና ክልሉን በአጠቃላይ ወደ ከፋ የውስጥ ደም መፋሰስ ሊያመራ የሚችል ከፍተኛ የጸጥታ ስጋት መደቀኑን ከቦታው የሚመጡ መረጃዎች ይጠቁማሉ።